አንድ ልብ ያላልነው ነገር ከየት አገኘኸው ካላችሁኝ ጊዜ ካለ በኋላ እነግራችኋለሁ። እሱ ምንድን ነው? ልጅ ማለት አንቺ ነሽ። አንቺ ብቻ ነሽ የኔ ልጅ ጎበዝ፣ አንቺ ብቻ ደጊልኝ የመሳሰለውን እያልን ከልጆቻችን መሃል ከቤተሰቦቻችን መሃል አንዱን ለይተን ወይም ደግሞ አንዷን ለይተን ለጊዜው በምናይባቸው ብቃት በምናይባቸው የትምህርት ጉብዝና ወይም በአስተዳደጋቸው ወይ ደግሞ በሚያሳዩን ጥሩ ባህሪ የተነሳ ከልጆቻችን መሃል አንዳቸውን ለይተን የምናበረታታበት መንገድ ያልገባን ያልተረዳነው ነገር ይፈጥራል። በኋላ ላይ ብዙ ጊዜ ካያችሁ በህፃናት በልጆቻችን መካከል ጥሩ ነገር ካየን እናበረታታለን። ልብ ያላልነው ነገር ግን ኮምፔር የምናደርገው የምናነጻጽረው በኋላ ያለው ደግሞ ሰነፍ የምንለው ትምህርት አይገባም የምንለው ወይም ደግሞ ትኩረት ማናረግበት ልጅ አእምሮ ላይ የምንፈጥረው ኔጌቲቭ አስተሳሰብ ከባድ ነው። ሳናስበው በመካከላቸው ላይ መጠላላትን እንፈጥራለን። ያን የምናበረታው ሰው ወይም ደግሞ የምናበረታት ልጅ ከዛኛው ልጅ ጋር ልዩነት ይፈጥራሉ። ያኛው አለመወደድ እያደገበት ይመጣል። አለመፈለግ፣ እኔ መቼም አረባም፣ እሷ ብቻ ነች እንደ ትልቅ ሰው የምትቆጠር፣ እሱ ብቻ ነው እናቴ የምትወደው፣ እሱም ብቻ ነው አባቴ የሚወደው እያለ ራሱን የመጠላት ስሜት ያድርበታል። በዚህ አስተዳደግ ውስጥ የሚያድጉ ህፃናት ደግሞ በቀለኞች ይሆናሉ። በቅናት መንፈስ ውስጥ ይለከፋሉ ማለት ነው። ብዙ ጊዜ በቤተሰብ መሃል የሚፈጠር አደጋ፣ ወንጀል፣ ዝርፊያ ወይም የተለያዩ በቀለኞች የሚፈጠሩት በምንድን ነው? እኛ በልጅነታቸው ሰዓት በምናደርገው የአስተዳደግ ስርዓታችን ነውና ልብ ልንለው ይገባል ማለት ነው። አዎ በትምህርታቸው ጎበዝ የሆኑትን ማበረታት ጥሩ ነው። ጥሩ ባህሪ ያላቸውን ማበረታት ጥሩ ነው። ነገር ግን ኮምፔር ማድረግ የለብንም ማለት ነው። ሁለቱንም የሚጎላቸውን በመንገር ያላቸውን በማሳየት ነው እንጂ አንዱን እንደማይረባ አንዱን ቀሽም አድርገን አንዱን ትምህርት እንደማይገባው አንዱ በመልኩ እንዲያ እያልን የምንወስደው ነገር በመካከላቸው ጠላተኝነት እንፈጥራለን ማለት ነው። ወንድማማች እንዳይሆኑ እህትማማች እንዳይሆኑ ብዙ ጊዜ ካያችሁ በተለያዩ ቃለ መጠይቅ ላይ አንድ ወንጀል ሰርተው እንዲህ ሲነሱ ብዙ ጊዜ ምክንያታቸው ምንድን ነው? የበታችነት ስሜት ነው። እኔ ድሮም አልፈለግም ነበር። ትልቅ ሰው ሆነው ማለት ነው። ህፃን እያለሁ እናቴ እሷን ነበር የምታበረታው፣ እሱን ነበር የምደግፈው፣ እኔን ትንቀኝ ነበር። አባቴ እንዲህ ያደርግ ነበር፣ መጫወቻ ለእኔ አይገዛልኝ ነበር። አስቡት። እኛ ትኩረት ላንሰጠው እንችላለን። ስንገዛም ልብስም ስናለብሳቸው መጫወቻም ስንገዛ ማነው መዝናኛ ቦታም ስንወስዳቸው በተቻለ መጠን የልዩነት ስራ መስራት የለብንም። ለሁሉም ትኩረት ማድረግ አለብን። አንድ ብር ካለን እኩል ማካፈል አለብን። በቃ በጥቂቱ ልላችሁ ዳቦ እንኳን ከገዛን በመጠኑ ላይ ጥንቃቄ ማድረግ አለብን። በምንገዛላቸው ኬክም ይሁን ልብስ፣ ጫማ ትኩረት ማድረግ አለብን። እነሱ በልጅ አእምሮ ምን ያድግባቸዋል? የመጠላት የመገፋት ስሜት እያደረባቸው ይሄዳል ማለት ነው። ስለዚህ ያ እንዳይፈጠር ትኩረት ማድረግ አለብን። ከብዙ ቪዲዮዎች መካከል ያየሁት ብዙ ጊዜ በጥፋተኝነት ተይዘው ሲጠየቁ የሚያነሱት ምክንያት ይሄ ነው። እኛ ግን ምን አናደርገውም? ትኩረት ላናደርግ እንችላለን። ቀላል ሊመስለን ይችላል። ምንም ማለት አይደለም ልንል እንችላለን። ስለዚህ ፕሊስ ይሄ መልእክት በተለይ የሚመለከተው ለወላጆች እንዲሁም ለአሳዳጊዎች፣ ለታላላቅ ወንድም እህቶች ትኩረት ስናደርግ ሁሉም ቤተሰብ ላይ ነው። ምንም ማበላለጥ የለብንም። በማደጎ የምናሳድገው ይሁን የእህት የወንድም ልጅ ቢኖረን አብሮ የሚያድግ የራሳችን ልጆች ይሁኑ የተለያየ ዲፈረንስ ቢኖራቸው በልዩነታቸው ላይ አሸናፊ እንዲሆኑ መስራት ይቻላል። እኛ ለጊዜው የሚታየን የፈተና ውጤት 10 ከ10 አግኝቶ ወይም ደግሞ 100 ከ100 መድፈን በቃ የአዋቂነት መስፈርት ሊመስለን ይችላል። ኖ አይደለም። ይሄ ልጅ ሌላ ተሰጥኦ ሊኖረው ይችላል። የእሱ ጸጋ ሌላ ሊሆን ይችላል። ገባን አይደል? ብዙ የሰው ልጅ ጸጋ አለው። ብዙ የመኖሪያ ጸጋ አለው። ሰው በትምህርት ብቻ አይኖርም። ሰው ደግሞ ቀልጣፋ ተናጋሪ ስለሆነ ብቻ አሸናፊ አይሆንም። ቶሎ ተናግሮ ሀሳቡን ስለሚገልጽ ጎበዝ ነው ማለት አይደለም። ስለዚህ የልጆችን መጨረሻ ሳናቅ በመካከላቸው ልዩነት እንዲፈጥሩ መለያየት እንዲፈጠር እኔ ድሮም እወደዳለሁ፣ እኔ ትልቅ ነኝ፣ እኔ እፈለጋለሁ የሚል ስሜት ሳይሆን እኛ እንወደዳለን ብለው እንዲያድጉ እኛ ምርጦች ነን፣ ለእናቴም ለአባቴም እኩል ነኝ ብለው እንዲያስቡ ማድረግ አለብን። እንግዲህ የነገር ሁሉ መነሻው መሰረቱ ቤተሰብ ስለሆነ ነው። ቤተሰብ ላይ ብዙ የረሳነው ነገር አለ። ልጅ አስተዳደግ ላይ፣ እንክብካቤ ላይ
አያያዝ ላይ ትኩረት ያልሰጠናቸው ብዙ ነገሮች አሉ። ብዙዎቻችን የምናስበው ቁሳቁስ በማሟላት ብቻ ይመስለናል። የልጆችን ሰብአዊነት ለመገንባት በቃ ልብስ በየአይነቱ ቅያሬ በማምጣት ሳይረባቸው መብላት መቻላቸው ምናምን ንጽህና መጠበቅ ብቻ ይመስለናል። ትልቁ ነገር መሆን ያለበት ግድ የላቸውም አእምሯቸው እንዳይጎዳ አድርገን በጥንቃቄ በጸሎት ከእግዚአብሔር ጋር በየሃይማኖት ተቋማችን ባለንበት የእምነት ስርዓት ልጆችን በነፃነት ሰው ሆነው እንዲያድጉ መቻል አለብን። ሰብአዊነታቸው የተገነባ መሆን አለብን በሚል ርዕሰ ሀሳብ መጥቼ ነው። ስላደመጣችሁኝ ከልብ አመሰግናለሁ። ሰላም፣ እግዚአብሔር አይለየን። አመሰግናለሁ።